ሰላም ጤና ይስጥልን የተከበራችሁ የሎ አዲስ ቤተሰቦች፣ ዛሬ ዓለምና ሀገራችንን ያነጋገሩ እጅግ አስገራሚና ስትራቴጂካዊ መረጃዎችን ይዘንላችሁ ቀርበናል። የመካከለኛው ምስራቅ ሰማይ በጦርነት ባሩድ በታፈነበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭ የሆነ የመጨረሻ ማስጠንቀቂያ ሰጥተዋል። ካልተደራደርሽ ድምጥማጥሽን አጠፋለሁ ያሏት ኢራን በበኩሏ ስለ ድርድር የማውቀው ነገር የለም ስትል ምላሽ ሰጥታለች። ከዚሁ ጋር ተያይዞ በኢራቅ የሚገኝ አንድ የጦር ጀት በሚስጥራዊ ሚሳኤል አመድ ሆነ። በሀገር ውስጥ ደግሞ የነዳጅ እጥረቱ የኢትዮጵያን የዕለት ተዕለት እንቅስቃሴ እየፈተነ ባለበት በዚህ ሰዓት ከድንበራችን ጥቂት ኪሎ ሜትሮች ርቀት ላይ ከባድ ውጊያ ተቀስቅሷል። ይህ ውጊያ ለኢትዮጵያ ምን ትርጉም አለው? ሰሜን ኮሪያስ አሜሪካን ያስደነገጠ ምን አዲስ መሳሪያ መዘዘች? እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የትራምፕ ድምጥማጥ የማጥፋት ዛቻና የኢራን ምላሽ። አሁን ወደ ዛሬው ዋነኛና ዓለምን ወደ ከፍተኛ ስጋት ውስጥ ወደ ከተተው ዲፕሎማሲያዊ ፍጥጫ እንሸጋገራል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ 31 ቀናት ቢቆጠሩም በመካከለኛው ምስራቅ ያለው ጦርነት ግን አዲስና እጅግ አስፈሪ ምዕራፍ ላይ ደርሷል። ትራምፕ ዛሬ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ለኢራን አገዛዝ እስካሁን ያልተሰማና እጅግ ጠንካራ የሆነ ማስጠንቀቂያ ሰጥተዋል። ኢራን በአፋጣኝ ወደ ድርድር ጠረጴዛ ካልመጣሽና ድምፅሽን ካላጠፋሽ እኛ ድምጥማጥሽን እናጠፋለን ሲሉ ትራምፕ በኩራትና በዛቻ ተናግረዋል። ይህ ማስጠንቀቂያ ተራ የፖለቲካ ፉከራ አይደለም። ትራምፕ ኢራንን ሽባ ሊያደርጉ የሚችሉበትም ሁለት ዋና ኢላማዎችን ለይተው አውጥተዋል። ትራምፕ ሊመቱት ያሰቡት አንደኛውና ዋነኛው ስፍራ የካርግ ደሴት ነው። ይህች ደሴት ለኢራን የጀርባ አጥንት ናት። የኢራን 90% የነዳጅ ኤክስፖርት የሚከናወነው በዚች ደሴት ላይ የሚገኝ ግዙፍ ተርሚናል። ትራምፕ ይህንን ስፍራ አውድመዋለሁ ወይም በወታደራዊ ኃይል እቆጣጠረዋለሁ ማለታቸው የኢራንን ኢኮኖሚ በአንድ ጀንበር ዜሮ ለማድረግ ማቀዳቸውን ያሳያል። ነገር ግን ትልቁ ስጋት እዚህ ጋር ነው። የካርግ ደሴት ላይ ጥቃት ከተፈጸመ ኢራን ዝም ብላ አትመለከትም። የሆርሙዝ ሰርጥን ሙሉ በሙሉ በመዝጋት የዓለምን የነዳጅ አቅርቦት ልታናጋ ትችላለች። ይህ ደግሞ የነዳጅ ዋጋን በአንድ በርሜል እስከ $250 ሊያሰቅለው ይችላል። ትራምፕ ይህንን አደገኛ ቁማር ለመጫወት የቆረጡ ይመስላል። ሌላኛውና እጅግ አነጋጋሪው ነጥብ የኢራን የዩራኒየም ክምችት ጉዳይ ነው። ትራምፕ ጦርነቱን ለማቆም ካቀረቡት ቅድመ ሁኔታዎች አንዱ ኢራን 60% ያበለጸገችውን ዩራኒየም እንድታስረክብ የሚል ነው። ይህ ዩራኒየም ወደ 90% ካደገ ኢራን በአጭር ጊዜ ውስጥ 10 የኒኩለር ቦምቦችም ለመስራት የሚያስችል አቅም ይኖራታል ተብሎ ይፈራል። ይሁን እንጂ ዛሬ የወጡ የሳተላይት መረጃዎች እንደሚያመለክቱት ኢራን ይህንን ዩራኒየም ክምችት ቀድማ አሽስታለች። 440 ኪሎ ግራም የሚጠጋው ዩራኒየም በተራራ ስር ወደሚገኘውና እጅግ ደህንነቱ ወደ ተጠበቀው የኢስፋን የኒኩለር ተቋም መሸጋገሩ ተነግሯል። ይህ ማለት ትራምፕ ዩራኒየም በልዩ ኮማንዶ ኦፕሬሽን ለመያዝ የነበራቸው እቅድ ፈታኝ ሆኖባቸዋል ማለት ነው። ትራምፕ ኢራን ውስጥ እግረኛ ጦር አሰማራለሁ ማለታቸው ግን በአሜሪካውያን ዘንድ ተቃውሞ እያስነሳ ነው። የአልጀዚራ ዘገባ እንደሚያመለክተው 65% አሜሪካውያን ሌላ የእግር ውጊያ ውስጥ መግባትን አጥብቀው ይቃወማሉ። በተጨማሪም የአውሮፓዋ ሀገር ስፔን የአሜሪካ የጦርነት አውሮፕላኖች የኢራን ጦርነትን ለማካሄድ የአየር ክልሏ እንዳይጠቀሙ መከልከሏን ሌላኛው የትራምፕ ፈተና ሆኗል። የስፔን መከላከያ ሚኒስቴር ማርጋሪታ ሮቤልስ አሜሪካ በስፔን የሚገኙ የጦር ሰፈሮቿን ለኢራን ጦርነት እንዳትጠቀም የሚል ጥብቅ ትዕዛዝ አስተላልፈዋል። ይህ የሚያሳየው ትራምፕ በኢራን ላይ የሚሰነዝሩት ጥቃት በዓለም አቀፍ ደረጃ የሚጠበቀውን ያክል ድጋፍ እያገኘ ለመሆኑ። ወደ ቀጣይ መረጃችን ስናልፍ የሚስጥራዊው የሚሳኤል ናዳና የጦር ጀት መውደቅ ዓለምን ያስደነገጠ ሌላው ወታደራዊ ክስተት በኢራቅ ተከስቷል። በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘው መሐመድ አላ የጦር ሰፈር ላይ በተሰነዘረ ድንገተኛ የሚሳኤል ጥቃት አንድ ዘመናዊ የጦር ጀት ሙሉ በሙሉ ወደ አመድነት ተቀይሯል። ይህ ጥቃት የተፈጸመው እጅግ ዘመናዊ ቴክኖሎጂን በመጠቀም ሲሆን የአሜሪካና የእስራኤል ራዳሮች ጥቃቱን አስቀድሞ መለየት መቻላቸውን የደህንነት ተንታኞች አስገርሟል። ጥቃቱን የፈጸመው አካል በይፋ ባይታወቅም የኢራን አብዮታዊ ዘበኛ ይህ ለመከላከያ ስርዓታችንን ለሚፈትኑ አካላት የተሰጠ ቅምሻ ነው ማለቱ ጣቱን ወደ ቴህራን እንዲቀሰር አድርጎታል። ወደ ሌላኛው መረጃችን ስናልፍ የዩራኒየሙ ማሸሽ ኦፕሬሽን እና የሳተላይት መረጃ። ሌላኛው አነጋጋሪ መረጃ ኢራን 60% ያበለጸገችውን ዩራኒየም ካለችበት ስፍራ አሸሽታለች የሚለው ነው። የትራምፕ አስተዳደር ጦርነቱን ለማቆም ካቀረባቸው ቅድመ ሁኔታዎች አንዱ ኢራን ይህንን ዩራኒየም እንድታስረክብ የሚል ነበር። ይሁን እንጂ የሳተላይት ምስሎች እንደሚያሳዩት ኢራን በናዛዝ እና በፎርዶ የሚገኘውን 440 ኪሎ ግራም የሚጠጋ ዩራኒየም በተራራ ስር ወደሚገኘውና እጅግ ጥልቅ ወደ ሆነው የኢስፋን የኒኩለር ተቋም አዛውራለች። ይህ እርምጃ ትራምፕ በልዩ ኦፕሬሽን ዩራኒየሙን ለመቆጣጠር የነበራቸውን እቅድ ውሃ አብልቶታል። ቀጣዩ መረጃችን የሳውዲ ጥረትና በኢትዮጵያ ላይ ያረፈው የነዳጅ እጥረት ጫና። በመካከለኛው ምስራቅ ያለው ጦርነት የሆርሙዝ ሰርጥን በመዝጋቱ የዓለም የነዳጅ ዋጋ በአንድ በርሜል $100 በላይ ተሸጋግሯል። ሳውዲ አረቢያ ይህንን ቀስ በቀስ ነዳጇን በቀይ ባህር በኩል ለማውጣት ከፍተኛ ጥረት እያደረገች ነው። አሁን ላይ በቀን 70 ሚሊዮን በርሜል ነዳጅ በቀይ ባህር በኩል ኤክስፖርት እያደረገች ቢሆንም ይህ ከጦርነቱ በፊት ከነበረው 15 ሚሊዮን በርሜል ጋር ሲነጻጸር ገና እጅግ ያነሰ ነው። ይህ ዓለም አቀፍ ቀውስ
ኢትዮጵያን ክፉኛ ነክቷታል። በአዲስ አበባና በተለያዩ የሀገሪቱ ክፍሎች የነዳጅ ማደያዎች ላይ ረጃጅም ሰልፎች እየታዩ ነው። አንዳንድ የመንግስት መስሪያ ቤቶች ሰራተኞቻቸውን የዓመት እረፍት ውጡ እስከ ማለት ደርሰዋል። የነዳጅ እጥረቱ ከናፍጣ ወደ ቤንዚን ይሸጋገራል የሚለውም ስጋት በአሽከርካሪዎች ዘንድ ከፍተኛ ሆኗል። ወደ ቀጣይ መረጃችን ስናልፍ በኢትዮጵያ ድንበር አቅራቢያ የፈነዳው ውጊያ። ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቀት ላይ በሚገኘው ስትራቴጂካዊ የባይደዋ ከተማ ዛሬ ረፋዱን ከባድ ውጊያ ተቀስቅሷል። በሶማሊያ ፌዴራል መንግስትና በደቡብ ምዕራብ የሶማሊያ ክልሎች ኃይል መካከል የተጀመረው ይህ ውጊያ በቱርክ ድሮኖች የታገዘ ነው። ይህ ውጊያ ለኢትዮጵያ ብሔራዊ ደህንነት ስጋት እጅግ አስጊ ነው። አስጊ የሆነባቸው የመጀመሪያው ምክንያት ኢትዮጵያ በባይደዋ አካባቢ ሰላም አስከባሪ ሰራዊት አላት። በሁለተኛ ደረጃ የክልሉ ፕሬዝዳንት ላፍታሪጋን የኢትዮጵያ የቅርብ አጋር ናቸው። ውጊያው ከቀጠለና አልሻባብ ክፍተቱን ተጠቅሞ ወደ ከተማዋ ከገባ የኢትዮጵያ ሰራዊት ድንበር ጥሰትን ለመከላከል ሲል ቀጥተኛ ጣልቃ ገብነት ውስጥ ሊገባ እንደሚችል ተንታኞች ይገምታሉ። ወደ ቀጣይ መረጃችን ስናልፍ የሰሜን ኮሪያው ኪም ጆንግ ኡን አዲስ አስጊ መሳሪያ። በመጨረሻም የሰሜን ኮሪያ መሪ ኪም ጆንግ ኡን ለአሜሪካ ሌላ የራስ ምታት የሚሆን አዲስ የሚሳኤል ሞተር ሙከራ መርተዋል። ይህ በጠንካራ ነዳጅ የሚሰራ ሞተር ሚሳኤሎችን ሳይታጠቁ በፍጥነት እንዲተኮሱ የሚያስችል ነው። ይህ አሜሪካ ሚሳኤሎቹ ከመተኮሳቸው በፊት አስቀድማ ለመለየት ያላትን ጊዜ በእጅጉ ያሳጥረዋል። ኪም ጆንግ ኡን አገራችን በማይቀለበስ ደረጃ የኒኩለር ባለቤት ሆናለች ሲሉ በኩራት ተናግረዋል። የዛሬው የሄሎ አዲስ ዝግጅቶቻችን ይህንን ይመስሉ ነበር። በቀጣይ መረጃዎቻችን እስከምንገናኝ ድረስ ሰላም ሁኑ።